ይኸውላችሁ ጋይሶች ለኢራናውያንም ለኢትዮጵያውያንም ለዓለምም በጣም ጥሩ ዜና የሚባለው የዛሬው ነው። ምን መሰላችሁ? ኢራን ለመነጋገር ከእስራኤል ጋር ሆነ ከአሜሪካ ጋር ለመነጋገር ፍቃደኛ መሆኗን ተናግራለች እና ዶናልድ ትራምፕ ተቀብለውታል። ያ ማለት ምንድን ነው? ሰላም ሊወርድ ነው ማለት ነው። ዱባይ ያሉ ኢትዮጵያውያኖች፣ ኳታር ያሉ የተለያዩ ሀገር ያሉ ኢትዮጵያውያኖች ቅድሚያ ለኛ ለራሳችን ስናስብ ማለት ነው ሰላም ያገኛሉ። በጣም ዱባይ ውስጥ ያሉ እንደተጨነቁ ነው። ዱባይን ደግሞ ምን እንደሆነ አላውቅም። እኔ ዱባይ ላይ ቂም ያላት ነው የሚመስለው። እየጠበጠቻት ነው ኢራን። ብቻዋን ብታገኛት አመድ የምታረጋት ነው የሚመስለኝ። እና አሜሪካና እስራኤል ባይኖሩ ኖሮ በዚህ ጦርነት አስታካ የምትሰነዝረው እንትን ዱባይ ላይ ነው። በጣም እንትኗ እየበዛ ያለው እና ይሄ ሁሉ እንትን ለዓለማችን ሰላም ይሆናል ተብሎ ይጠበቃል። እና ዶናልድ ትራምፕ ንግግሩን ተቀብለውታል። ኢራን ትክክለኛ አማራጭ መውሰድ ያለባት እንደኔ ደጋፊም ሳልሆን ምንም ሳልሆን ይሄ ብቻ ነው። ምክንያቱም ኢራኖች ወታደራዊዎቿን ጠቅላላ መሪዎቿን ገላ ጨረሰች። ምክንያቱም እዛ ውስጥ ነው ያሉት እነ አሜሪካ እነ ሞሳድ እነ ሲአይኤ እዛ ውስጥ ነው ያሉት፣ እነሱ ጋር ነው ያሉት። አሁን ኢራን የአሜሪካን 3 ወታደር ነው ሞት የተባለው፣ ከእስራኤል ደግሞ 12 ምናምን ነው የሞተባት። ኢራን 200 ምናምን ነው የሞተባት። እንግዲህ እነ ኳታር ላይ እነ ምናምንም የተወሰነው 15 ምናምን ተገለዋል። ግን ስታሰሉት ስታዩ ኢራን ነች ተጎጂ። ኢላማ አላቸው በጣም ትልልቅ የሲአይኤ እና የሞሳድ እዛ ውስጥ ናቸው። ስለዚህ የሚበሉትን የሚጠጡትን የት እንደሚያደርጉ ስብሰባ ሲያደርጉ ሁላ ነው የሚደርሳቸው። እና ኢራን ወደ መስማማቱ መታ እነ ኳታር እነ ሳውዲ አረቢያ እንደሚሆኑት ከአሜሪካ ጋር ተስማምታ ነው። በቃ ጊዜ ነው፣ የጊዜ ጉልበተኛ ነች አሜሪካን ተቀብላ እንትን ብትል ነው የሚሻለው እንጂ ይሄ አሁን በቀል እንትን ላለው ይሄን አደርጋለሁ ብትል የባሰ ነው የሚያጠፏት፣ እውነትን እንነጋገር ከተባለ። እና ዶናልድ ትራምፕ ተቀብለውታል። እንግዲህ መጨረሻው የሚያምር ከሆነ ጦርነቱ ይቆማል ብለን እናስባለን። ወደ 3ኛው ዓለም ጦርነት ብዙዎቹ ይሄዳል ምናምን ያሉ አይሄድም። ምክንያቱም ሁሉም ዝም ነው ያሉ። ማን እስቲ ስለ ለኢራን የተቆረቆራል? ምን ያለ የታሉ? ራሽያ፣ ቻይና፣ ቱርክ ምናምን የታለ? የለም። ኢራን እኮ ብቻዋን ነው ብዙ እንትኖች እየገጠመች ያለችው። ኢራን እንደዚህ አይነት ጦርነቱ ባታካሄድ እንደውም የበለጠ ብዙ ነገሮችን ማደግ ትችላለች። በቃ ኑክሌሩ ቢቀርባትና አገሯን ብታሳድግ አገሮቿን ባይሳቀቁም ይሻላል ከሚሉት ወገን ነኝና እጅ መስጠት ጥሩ ነው ለሀገር ሰላም።